title and pairs letters with a story. የምታወራዋ መኪና መኪና አንድ ማሂር የሚባል መኪና የሚወድ ልጅ ነበር። አንድ ቀን ከትምህርት ቤት ሲመለስ አንድ አቧራ የሆነች አርጅታ የተጣለች መኪና ከመንገዱ ዳር ብቻዋን ቆማ ያያል። መኪናዋ ልክ ማሂር ሲያያት አይኗን እርግብ አደረገች። ማሂር ደንግጦ አይኑን አሸ። እንዴ እቺ መኪና አይኗን ስታንቀሳቀስ ነው ያየሁት አለ ለራሱ። ከዚያ አንድ እርምጃ ወደ መኪናዋ ተጠጋ። በድንገት የመኪናዋ የፊት መብራት ቦግ ብሎ በራ እና የመኪናዋ የፊት መጋጫ ብረት እንደ አፍ መንቀሳቀስ ጀመረ። ሃይ አንተ ልጅ! ሁሉም ሰው ዝም ብሎኝ ነበር የሚያልፈው። በመጨረሻም የሚያይኝ ልጅ አገኘው አለች። ማሂር ደንግጦ ወደ ኋላ መለስ አለ። እንዴ መኪናዎች እኮ አያወሩም አለ። አዎ ልክ ነህ፣ ሌሎቹ ማውራት አይችሉም፣ እኔ ግን እችላለሁ። ስሜ ዙሚ ይባላል አለችው። ማሂር በጣም ተገረመ። ከዚያም ዘሎ መኪና ውስጥ ገባ። ከዚያም የዙሚ ሞተር ተነሳ። በደንብ መሪውን ያዝ አለችው። መኪናዋ በፍጥነት እየበረረች ግን ዙሚ እንደሌሎቹ መኪኖች አይደለም የምትሄደው። በመንገዱ ላይ የፍጥነት መቀነሻ ሲገጥማት ፍጥነቷን ሳትቀንስ እንደ ካንጋሮ እየዘለለች ታልፋቸዋለች። መኪናዋ በፍጥነት ስታልፍ በመንገድ ላይ የነበረ ኮፍያ ያደረገ ሰውዬ ኮፍያውን ጣሉበት። ከዚያም አንድ ጋዜጣ የሚያነብ ሰውዬ ልክ መኪናዋ ስታልፍ ጋዜጣው በአየር ላይ ተበተነ። ማሂር መኪናዋ እንደዚህ ስትበር ምንም አልፈራም። እንዲያውም ውስጥ ሆኖ በደስታ እየጮኸ ነበር። መኪናዋ በማሂር ትምህርት ቤት ስታልፍ የማሂር ጓደኞች በመገረም አፋቸውን ከፈቱ። አንዱ ጓደኛው እንዴ ማሂር የሚበር መኪና ሲነዳ ያየሁት አለ። ያየውን ማመን አቅቶት። ማሂርና ዙሚ በድንገት የፖሊስ መኪና ሳይረን ሲጮህ ሰሙ። ኦ በጣም ፈጠንኩ መሰለኝ አለች። ማሂር ደነገጠ። እኔ መታሰር አልፈልግም፣ የቤት ስራዬን እንኳን አልጨረስኩም አለ። ዙሚ ሳቅ አለችና አታስብ ማሂር፣ አንዴ ቆይ አለችው። ዙሚ ትቆማለች ብሎ ማሂር እያሰበ መኪናዋ ግን የሆነ ምስጢራዊ ቁልፍ ጫን ስታረግ ሁለቱም በአንዴ ጠፉ። ከዚያ ሲከተላቸው የነበረው የፖሊስ መኪና እነ ማሂር ጠፉበት። በጣም ግራ ተጋብቶ የት ገቡ አለ ለራሱ። ማሂር ዙሚን በጣም በመገረም እያያት መጥፋትም ትችያለሽ እንዴ? ሌላስ ምን ማድረግ ትችያለሽ አላት። ማሂር ደስ ብሎትና ተመቻችቶ መኪና ውስጥ እየሄደ እያለ መኪናዋ በድንገት ማሳል ጀመረች። ወይኔ አለች ዙሚ። አስማተኛው ጁስ አለቀብኝ አለች። አስማተኛ ጁስ አለ ማሂር። አዎ የሚሰራው ከሙዝ ልጣጭና ወተት ነው አለችው። ማሂር ግንባሩን እየመታ የት ይሆን ማግኘት የምችለው አለ። ከዚያም የማሂር ቤት አጠገብ ቆሙ። ማሂር ቤቱ ገባና የሙዝ ልጣጭ ከቆሻሻ መጣያ ውስጥ አወጣ። ከዚያም ወደ ፍሪጁ ሄደና የተጀመረ ወተት አውጥቶ እየሮጠ ወደ መኪናዋ ተመለሰ። ከዚያም ወደ ዙሚ ነዳጅ ማጠራቀሚያ ውስጥ አስገባው። መኪናዋ ሞተሩን ለማስነሳት ስትሞክር ትንሽ ተንተፋተፈና ተነሳ። መኪናዋ እንደ ሮኬት ተተኮሰች። ማሂር መሪውን ግጥም አድርጎ ያዘ እንዳይወድ። ትንሽ ከተሽከረከሩ በኋላ መኪናዋ ማሂርን ወደ ቤቱ አደረሰችው። ማሂርም እንደ ዛሬ ደስ ብሎኝ አያውቅም አለ። ዙሚም ነገም እንደ ዛሬው እናደርጋለን እሺ አለችው። መኪናዋ ልክ እንደሄደች የማሂር እናት ማሂር የቤት ስራህን ጨረስክ ብላ ጠየቀችው። አይ የሆነ ነገር እያረኩ ነበር አላት። Wow, what an adventure. Now let's explore some fun questions. Look at these letters on the screen. One of them appeared secretly in our story. Can you find the right letter? A. Not quite. Re. Not quite. Try again.
Look carefully at all the letters. Ma. Yes, that's right. Can you say it again? Ma. Amazing! Can you say all family members of this letter? Ma. Mu. Mi. Ma. Me. Me. Ma. That's perfect. Now let's see if you remember our story. What was the story about? የምታወራ ድመት. Not quite. Think back to the story. Who took Mahir on an amazing ride? የምታወራ መኪና. Yes, that's right. Can you say that again? መኪና. Amazing! Let's learn more words that start with this letter. Can you think of any more words that start with this letter? Comment below. Now, let's practice writing the letter. Can you draw it in the air with your finger? Awesome! Keep practicing. Write today's letter in the comment if you learned something new today. You did an amazing job today. Keep practicing your letters and I'll see you next time for another fun adventure. Thanks for watching. If you enjoyed the story, don't forget to like, subscribe, and hit the notification bell so you don't miss our next exciting adventure. See you next time.